ያጋግጥ ይገልጻል ሲበጣ ሷአው የዚህ ተጠቂ እሱ የተበጣበት ደግሞ ሌላው ሲበጣበት የዛ ተጠቂ እንደሆነ አሳልፎ ሊሰጠው ይችላል ለምሳሌ አሁን እስከዛሬ ድረስ በአሜሪካ ሀገር ሄፓታይተስ ቢ ለረጅም ጊዜ ከ1961ዎቹ በፊት ባለው ጊዜ ጀምሮ አጥፍተውት ነበር በኋላ ግን መልሰው በቅርቡ ከ1997 ዓመተ ምህረት በኋላ ፈቃድ ሰጥተዋል ተመልሶ ደግሞ ህመሙ እንዲከሰትና እንዲታይ ምክንያት ሆኗል ይሄ ይሉታል ከዛ የተነሳ አሁን ዛሬ ማንኛውም ሰው እዚህ አካሉ ላይ ተበጥቶ ካቱ ያደረገ ሰው ካለ መቼ እንዳደረገ መረጃ ማምጣት አለበት ያደረገው ትላንትና ከሆነ የታመመ ዘመር ኖሮት ደም ሊለግስ ቢፈልግ እስከ 12 ወር ድረስ ደም መለገስ አይፈቀድም 12 ወር ቆይቶ እነዚህ ነገሮች በደም ውስጥ መኖር አለመኖራቸውን አጥንተው ደም የሚለግስ ስለዚህ በአለሙ ትምህርት ይሄ አደጋ ያለው መሆኑን የተለያዩ በአለም ያሉ ጽሁፎች ያስረዳሉ እንግዲህ ከሁሉ በላይ በመጨረሻ ደግሞ ሰው ሁሉ ይነሳል ብለናል የማይነሳ ሰው የለም ሁላችንም ሞተን በፍርድ ቀን እንነሳለን ትነሳላችሁ አትነሱ የምንነሳው ትንሳኤ እንደማን ያለ ትንሳኤ ነው በክርስቶስ ተነስቶልናል እንደሱ ነው የምንነሳው ማን ነው በቁራቸው ኢየሱስ ክርስቶስ ልክ እሱ እንደተነሳው እንነሳለን እሱ ሲነሳ ቀድሞ በተሰቀለ ጊዜ በአካሉ ላይ የነበረው ሲቸነከር የነበረው የተመታበት ብረት ምልክቱ ሁሉ የነበረ መሆኑን መጽሐፍ ቅዱሳችን ያስረዳል ሲነሳ ቶማስ ተጠራጠረ ዮሐንስ ወንጌል ምዕራፍ 20 ቁጥር 25 እስከ 17 ተጠራጠረ ቶማስ በእና እኔ በጦር በተወጋው ጎን ውስጥ እጄን ሰልጄ ካላየው አላምንም ማለት ይላል አንተ መንፈስ መስሎ ተጠራጠረ በለበሰው ስጋ የተነሳ መሆኑን ልቡ ጸንቶ አምኖ አልተቀበለም ስለዚህ አምጣለና እጁን እንዲሰድ ፈቀደ በጦር በተወጋው ጎን ውስጥ እጁን ሰደደ በብረት የተቸነከሩ እጆቹንና እግሮቹን አየ ይላል ቅዱስ መጽሐፍ አየ ከተነሳ በኋላ ማለት ስለዚህ ወደፊትም በታቱ በመናምን የመጣው ሰው በሙሉ ሲነሳ ይዞት የተነሳው ደግሞ በንሳ ያልተስተካከለ ከሆነ በዚህ ምዕራፍ ይጠየቃል አካሉ ባግባብ ባለመጠበቁ የተነሳ መጠየቅም ይኖራል ስለዚህ አይኖርም ወደፊት ሲነሳ ይጠፋል ብለናል ይኖራል ጠባሳ እንዳያያዛችን እንገኛለን እና እንግዲህ በአገራችን በጥንት ንቅሳት ነበር ያደርጋሉ ባህል ሆኖ ማለት ነው ግን ዛሬ ይሄ ንቅሳት ዘመናዊ ሆኖ እንደፋሽን ከ10 ሺህ ብር ያልበለጠ ክፍያ ይከፈልበታል እንደ ዲዛይን አይነት ካለ አንድ ይወስድ አገርስ ከ10 ሺህ ብር ያላነሰ ያስከፍላል በጣም ብዙ ሰዎች ብዙ ወጣቶች ይልቁኑ ደግሞ ሴቶች ተራያዙ በወጣ እየተጨናነቁ ይጣበቃሉ ታፈስደውታል በዛ ላይ የሚያስደርጉት የቢራቢሮ አለ የእባብ አለ የዘንዶ አለ ወዘተ ነገር ይነቀሳሉ በአካል ላይ ግን የሰው ከመንቀሱ በፊት ምን አይነት ነው የሚፈልገው የሚጠፋ አለ በቀላሉ ከታውስ ታስደሩ ፐርማነንት አለ ቴምፖራሪ ነው ቋሚው አለ ማይጠፋው ማለት ደግሞ የሚጠፋው እና ይጠይቃል የቱ ነው የምትፈልጉት የሚጠፋው ነው ማይጠፋው ነው ብሎ ካለ እንዲያስብ ጊዜ ውሰድ ይሏል ይሸኛል ምክንያቱም አንዴ ከገባ አይጠፋም አንዳንድ ጊዜ አሁን በጣም በወጣትነት እድሜ በፍቅር በአፍላ ስሜት በፍቅር ይነዱና በቃ አንገት መራብ ሲያንጠለጥሉ የጮኛ ያደረጓት ሲስም ለምለም ሆነ ኤልም ይፊደል ከዛ ማለት ደግሞ አንገቱንም የሚነቀስ ወጣት ሊኖር ይችላል በአፍላ ወጣትነት ስሜት የተጀመረ ይወቅ ደግሞ ይቆረጣል ይጠፋል መረጋጋትና መንፈሳዊነት ካልተጨመረ ለምለም ከተነቀሰ በኋላ በቀላሉ አልጠፋም
ቢቶን በራሱ ማለት ነው ትቶትም ላምቢል ሁለተኛው አመጠየቁ አይደለም በኋላ ደግሞ ማናት እሷ ማለት ነው ለአንገት አይቆረጥ ምን ይደረግ ስለዚህ እንዲያስቡበት ያደርጋል እሱ ጊዜ ይሰራል እና እንግዲህ ከ18 ዓመት በታች ሆኖ ካሉ ደግሞ ቤተሰቦቻቸውን አማክረው አነጋግረው እንዲመጡ ያደርጋል ይሄ እንግዲህ ለጊዜው ሁሉ ነገር ሲጀመር ስርዓት ያለው መስሎ ጠቃሚ መስሎ ለሰው ጥንቃቄ የሚደረግበት መስሎ ነው የሚጀምረው በአጠቃላይ ግን ይሄ መነቀስ ሰውነት ላይ መበጣት በብሉይ ኪዳን ዘመን የባርነት ምልክት ነው የምን ምልክት ነበር የባርነት ሲተናገሩ የምን ምልክት ነበር የባርነት ምልክት ነበር ቃሉ የታቱ ማድረግ ምልክት ማድረግ ቅርጽ በሰውነት ላይ መሳል መቆረጥ በተለያዩ ቀለማት በሰውነት ላይ የተለያዩ ነገሮችን ማድረግ ከዛም ሲያልፍ ደግሞ አካልን ሹል በሆነ ብረት መብሳት ወዘተ የሚለው ትርጉም ይዟል እግዚአብሔር አምላክ በኦሪት ዘጸአት ምዕራፍ 23 ጀምሮ እስከ 6 ድረስ እናነብ ከእኔ በቀር ሌሎች አማልክት አይሆኑልም በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አትስገድላቸው አታምልካቸውም በሚቀርብ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ይላል እዚህ ላይ ሌሎች አማልክት አታምልኩ አይሆኑልም የማናቸውን ምሳሌ የተቀረጸ ምስል ካለ ያንን ለማን አታድርጋለህ ምን ማለት አካልም ላይ ነው ቀርጸን ማስቀመጥው ቤት ጫላ አስቀምጦ ማምለክ ብቻ አይደለም የተወገዘው መጽሐፉ ቃሉ ሲተረጎም በአካልም ላይ ቢሆን በእቶ አስቀምጦ ስሎ የሌሎችን እንስሳት ወይም ደግሞ የሌሎችን ፍጥረታት ምልክት በሰውነት ላይ አድርጎ ራስን የዛ ተገዢ ማድረግ አልተፈቀደም ይሄን የሚያደርጉ ሁሉ ባሮች ናቸው ላደረጉት ነገር ማለት ነው እንግዲህ እግዚአብሔር ባጭሩ ከዚህ የምንወስደው በሰጠው ሕግና ትእዛዝ መሰረት ሰውነቱን መበጣት ወይ መነቀስን ያልፈቀደ መሆኑ ነው ቅዱስ መጽሐፍ በሌላ ክፍል በኦሪት ዘሌዋውያን ምዕራፍ 19 ቁጥር 1 እስከ 2 አንብቡ እሱ ካነበባችሁ በኋላ ምዕራፍ 19 ቁጥር 28 ላይ እንደዚህ ይላል ምዕራፍ 19 ቁጥር 1 እስከ 2 የሚለው ይሄንን ለሕዝቡ ሁሉ እዘዝ ተናገራቸው ነው የሚለው ለማን ሁሉ ነው ያለው ለሕዝቡ ሁሉ ማንንም ሳትል ሕፃን አዋቂ ሽማግሌ ሳትል ለሁሉ እዘዝ ተናገር ስለሞተው ሰው ስጋችሁን አትንጩ ገላችሁንም አትንቀሱ ምን አታድርጉታል ምን አታድርጉት አትንቀሱ ገላችሁንም አትንቀሱ እኔ እግዚአብሔር ነኝ ምዕራፍ 21 ቁጥር 5 ደግሞ ስናገር ራሳቸውንም አይላጩ ጤናቸውንም አይላጩ ስጋቸውንም አይንጩ ይላል ይሄ ባጭሩ ሰውነትን በተለያየ ምክንያት መነቀስን ወይም መጣትን በተመለከተ ማድረግ የሌለብንን ነገር የሚያስረዳና የሚያስተምር የእግዚአብሔር ቃል ነው ሌላው ኤርምያስ ምዕራፍ 16 ቁጥር 6 እናነብ ታላላቆችና ታናናሾች በዚህ ምድር ይኖራሉ ይሞታሉ አይቀበሩም ሰዎችም አያለቅሱላቸው ስለነርሱ ገላን አይነጩላቸው ራስንም አይላጩላቸው እያለ ስለነዚህ በዚህ ባሮች ስለሆኑ ሰዎች በአሕዛብ ስራ ስለሚኖሩ ሰዎች የጻፈውን ኤርምያስን እንደዚሁ ያስረዳል እንግዲህ ቅድም እንዳለው መበጣት ወይም መነቀስ በስዕል ላስቀመጡት ነገር ተገዥ መሆን በኦሪት ዘጸአት ምዕራፍ 1 ቁጥር 5 ላይ እንደተናገረው ማለት ነው መጽሐፋችን
ባሪያው ጌታዬን ሚስቴን ልጆቼንም እወዳለሁ አርነት አልወጣም ብሎ ቢናገር ጌታ ወደ ፈራጆች ይውሰደው ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳ ለዘላለምም ባሪያው ምን አድርጎ ይብሳው ነው ጆሮ በምን ይብሳው በወስፌ ምን ባህላዊ ልምድ ይኖር ወደዛኛው ነው መጽሐፍ የሚለው እንግዲህ ባሪያው ምን አይነት ሰው ነው ያለው ሲነሳ ባሪያው ሰው ጌታዬ ሚስቴን ልጆቼን